السلام عليكم ورحمة الله وبركاته. أستاذ በጣም ደስ ብሎኛል። አላህ ይጠብቃችሁ፣ አላህ ያቆያችሁ። እናንተ እንደዚህ መኖር ለኛ ብርታትና እውቀትን ከናንተ ያገኘን ነው። ለሌሎች ምናደርሰው ያከቱም እናናመጣ የዑለማዎች አንቢያዎች መልትም የአንቢያዎች ወራሾች ዑለማዎች ናቸውና ከናንተ ባገኘነው ልክ ነው ያስተማርን ያለነው። እኛ እውቀት ያለነው ሰበቡን ማድረስ ነው። ሂዳያውን አላህ ነው የሚሰጠውና እንደም ጥሩ አደረጉኝ። እነሱ ያው እስልምና ላይ ፈተናውን በሚያደርሱበት ሰዓት በደንብ እንዲሰፋ ምክንያት ነው የሚሆን። በይነካኩት ትንሽ ይሻል ነበር የበለጠ ለማስፋት። እንደውም መጀመሪያ ከየቦታ ሄዶ ከሸሃዳ ይልቅ ቁጭ ብዬ አንድ ቦታ አስተምሬ ወደዛ በደንብ አድርጋ ሰልጥኖ የመላክ ሲስተም ያባጁልኝ ደህና አድርጌ ተምጣ አስተምር በሚለው ነገር ላይ አሰምሮልኛል። አልሐምዱሊላህ። በነገራችን ላይ እኔ ጥቃት ነው አልልም። በሁለቱም በኩል አላህ የሰራ ነው ያለው። አላህ የሰራ ያለው ምንድነው? በየቦታ ሲሰልሙ የነበሩትን ሸሃዳ ያዙት የነበሩትን አስተማሪ ያስፈልግ ነበረ። ያ አስተማሪ ምንድነው? በየቦታው ሶላት 1000 2000 3000 እስከ 15000 ሸሃዳ የሚይዙበት ቀን አለ። በየቀኑ ያ ነበረ። ያ ላይ አሰጋጅ እናጣ ነበረ። አንዳንድ ቦታ በቃ ሸሃዳ ይዙ ዝም የሚሉበት ቦታዎች አሉ። ብዙ ቦታዎች በቃ ሸሃዳ ይዛል ወላ ሶላት ወላ ለነሱ እንዴት ነው ሶላት የሚያሰግድ ኢማም ከየት እናመጣለን? ከዛ ምን እናደርጋለን? አቡ ፋቲሃ ቅራአት ጀመረ። እስከ ፋቲሃ ያፍዛል። በቃ በየአካባቢው ላይ በፋቲሃ ኢማም ይሆናል። ኢማም ሆኖ ያ ቦታ ላይ ሄዶ ያሰግዳል። እስከዛ ደግሞ ሌሎቹን የተቀበል ነበረ። አሁን አልহামዱሊላህ ብዙ ደረሶች አሉ። በየአካባቢው የተበተኑ ደረሶች ክታቡ ተውሂዶችን የቀርቡት እንትኖች አሉና አሁን ከተለያየ 16ም የተለያየ ቋንቋ ተናጋሪ ከሆኑት አካባቢዎች የሰበሰቡን አንድ ቦታ ያስተምርን እነሱ ዳዕዋ ያደርጋል። አሁን እንደውም ጥሩ አድርጎልናል። አልহামዱሊላህ። አብሽር ኡስታዝ በጣም ደስ አለኝ። እናንተን እንደማገኘት በጣም ደስ ብሎኛል። ባለፈው በደንብ አድርገን አልተጫወትንም። ኢንሻአላህ በውስጥ በኩል የሚያስፈልገውን መረጃ ሁሉ እንትናል። ምክንያቱም እዚህ ላይ ብዙ ፎሎወር አለ የሚከታተለው ስለ ዲን እንትን የሚል ብቻ ሳይሆን ያው ኺላፋትም አሉና በዚህ ጉዳይ ላይ እህትዛር እንድናደርግ ስል ነው መረጃ ስጥ ያልሆነ። ምክንያቱም በተለያየ ቋንቋ ገደብ ሲባል እንደፈለገ ነው። ከፈለገ አንዱን ቤት አብጥቶ በባር ላይ አስገብቶ ጥፋተኛ ነው ብሎ ለሌላ ነገር ማቀናበርም ያለ ነገር ስለሆነ በቃ የግድ ለመጠንቀቅ የተገደድኩት ይሄ ነው። ኢንሻአላህ ወላሂ ነገር ሲኖር እኔ ደግሞ አሳውቃችኋለሁ ለእናንተ። አላህ ይጠብቃችሁ፣ አላህ ያቆያችሁ። የታዲስ ሰላም አላህ ብርታቱ በዚህም በየውመል ቂያማም አላህ ጀነቱል ፊርደውስን ይወፍቅሽ። ምክንያቱም ያለሽበትን ትክክለኛውን መንገድ ይዘሻል እና እስልምናን ደግሞ በቆሰቆሰ ቁጥር የቱም ቦታ ሆደን ደግሞ ዳዕዋችን ይቀጥላል። ይስርጎትም ሆኖ ይቀጥላልና ኢንሻአላህ። ባረከላሁ ፊክ ባረከላሁ ፊክ ዘከላሁ just give us energy። አንተ መልሰኛል እናጽናና ከጎን ምናምን ልንኖር ስንል አንተ መልሰኛና አጽናንተን ኤነርጂን ቀይረ ሽፍት አድርገህ እጅስ አንዳንድ ጊዜ የሰዎች ፒውር ኤነርጂ ይደንቀኛል። እጅስ ፈጣሪያችን አለ ለአንዳችን የሆነ ፊድ የሚያደርጋቸው it's all about energy ብዬ ስለማመን like ሽፍትን ያደርጉት አሁን ከሀዘን ከማዘን ከዝቅ ካለው ስሜት just ራስ መልሰ ሊፍት አድርገናልና we here for you አለን anytime። ቢላል ሲጠራ በሀገሩ ምን ሰራ ሲባል ያኛውን ቢላል ሳይሆን የዘመናችንን ቢላል ቼኑ የሚቀጥል መሆኑን ባንተ በማየቴ የሀገሬ ልጅ ኩራታችን ይሆንከው ቢላል ማየታ you just printed your name በአላህ ስራህ የሚታተም ሰውዬ የአላህ ነው የሚባል አንዱ በመሆነ የአላህ ባሪያዎች አንዱ like I'm so proud of you እና አላህ ይጠብቅህ። እንዳልኩ ነው እኔ ኤነርጂ ነው ከጎንህ ነኝ ያለሁት እንደ እህት። እስቲ ወንድማችን ልጅ አብርሃም ኡስታዝ ይጨርሱና ከዛ ትቀጥላለህ። ኡስታዝ ቀጥ
ላይ በቃ እኔ ጨርሻለሁ። የፈልጌው የነበረ በተወሰነ ደረጃ እንዳናውቅ ነው። እኔው እሱ አስተላልፎታል መልእክቱ። በመሰረቱ ይህንን ዲን የሚያስፈራ ነገር አይደለም። የራሳችንን ሁኔታ እንፈትሽ ከማለት በስተቀር ይህንን ዲን ዑለማዎች ምን ይላሉ? ኢነ ሀዘል አምሩ ዲኑን አምሩን አጂብ ይላሉ። የዚህ ዲን ጉዳዩ በጣም የሚገርም ነገር ነው አሉ። ፈኢዛ ሐረቡሁ እሽተድ ይላሉ። የተዋጉት ከሆነ ሁሌ የበረታ እየጠነከረ ይመጣል አሉ። ፈኢዛ ተረኩሁ እንተድ፣ የተውት ከሆነ ደግሞ እስከ አጥናፍ እየሄደ ስለሆነ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አሉ ኢነላህ ተዓላ ዘዋሊየ አልአርድ ፈረአይቱ መሻሪቀሃ ወመጋሪበሃ አሉ። ጌታዬ አላህ ሱብሓነሁ ወተዓላ ይችን መሬትን እንዲያዘነበለና አሳየኝ አሉ። ያንን ከተመለከትኩኝ በኋላ ይህንን መሻሪቅና መጋሪቡን የፀሐይ መውጫውና ፀሐይ መግቢያው ድረስ በሙሉ እስልምና ይሰፍንበታል አለኝ አሉ። ፈረአይቱ መሻሪቀሃ ወመጋሪበሃ ፈኢነ ኡመቲ ቀድ የብልጉ ማዘዋሊ ያየሁትን ማዘዌሊ ያየሁትን ቦታ ሁላ እስልምና እንደሚገባ ነግሮኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህንን ዲን ዓለሙን ያዳርሳል። ምክንያቱም የኛ ሳይሆን የአላህ ዲን ነው። አላህ ሱብሓነሁ ወተዓላ ነው የሚጠብቀው። እንደ ሙስሊሞቹ ጥበቃ ቢሆን ኖሮ ምንም ነገር አይገኝም ነበር። ግን የምጠብቀው እኔ ነኝ ስላለ አላህ ሱብሓነሁ ወተዓላ ዲኑን እየጠበቀው ነው። ግን እኛ ሙስሊሞቹ ምን እያደረግን ነው ከሚል አንጻር በሐቂቀተን እየገረመኝ ትክክለኛ ሙስሊም ላይ ተወልደን ሙስሊም ላይ አድገን የምንሰራው ስራ ምንም እዚህ ግባ የማይባል ሆኖ ትላንትና ግን ነን ሙስሊም የነበሩ እና ይህንን ለማለት ፈልጌ ነው። ባረከላሁ ፊኩም። እኔ ከመጀመሪያው እስከ መጨረሻ አንቺ ስትናገር ጀምሬ ቁጭ ብዬ እያዳመጥኩኝ በቃ ራሴን መቆጣጠር አቅቶኝ ነው ያለው። ትላንትና ማነች የሚሏት እህታችን እሷም ሰለምቴዋ ማነች ስሟ ማነች አንደኛዋ ገብተሽ ነበር ለተወሰነ ጊዜ እንኳን ሲክና ነው ያው ዛሬ ጠዋት ነው ኡስታዝ ሰኪናማ ትላንትና ላይ ሰኪና የሰለመችው ነች። እንትኑ እንትን የምታደርገው ጋይድ የምታደርገው እንዳንቺ አይነት ማነች? አይ ቲንክ ሊንዳ። አዎ እሷ አሁን በሚገርም ሁኔታ ነው እሷ የምትገልጸው ያለችው እና እኔ የገረመኝ ነው። እየዞርኩኝ እያየኋችሁ ነው። እዚህ አካባቢ ያሉት ወንድሞች በሙሉ ሰለምቴዎች ሆኖ ከኛ በተሻለ ነው በዚህ ንጽጽር ላይ በጠነከረ ሁኔታ እየተንቀሳቀሱ ነበሩ። ትላንትና መሐመድ ኸድር በተቀመጠበት ቁጭ ብዬ ሱብሂ አዛን እስከሚደርስ ድረስ በሰፊው እየተከታተልኩኝ የነበረ ፕሮግራሙ። ስለዚህ አላህ ሱብሓነሁ ወተዓላ እናንተን መርጧችኋል። እንግዲህ አላህ የመረጠው ማንም መጥቶ ማንም ይሁን ማንም ሊቀይረው የሚችል ነገር የለም። የአላህ ምርጫ ነው። አላህ ያህዲ መን የሻእ ወዩዲሉ መን የሻእ አለ። አላህ ለሻው ያቃናል፣ ለሻው ያጠማል። አላህ የመረጠው ደግሞ ማንም ይሁን ማንም ሊቀይረውና ሊቀለብሰው አይችልምና እናንተን አላህ ሱብሓነሁ ወተዓላ ሰባቱን አላህ ይስጣችሁ፣ ጽናቱን አላህ ይስጣችሁ። በዚህ ዱንያ ላይ በመልካም ነገር እንደተሰባሰብን ሁሉ ነገ ደግሞ አላህ ሱብሓነሁ ወተዓላ በጀነት ላይ يسباسبن إن شاء الله تعالى. جزاكم الله خيرا. بارك الله فيك. أنتم الله